እናንተም ዛሬ ይህንን ቪዲዮ ያያችሁ ያላችሁ ሰዎች ዛሬ መጀመሪያ ስትጀምሩ ማለት ነው ከዚህ ፕላትፎርም $3 ታገኛላችሁ። $3 ደግሞ ትንሽ እንዳይመስላችሁ። $3 ሲባዛ በ190 አባዙት እናንተ። እስከ ዛሬ ድረስ ኢንተርኔት ስንጠቀም ለኢንተርኔት ወጪ እያወጣን ነበረ። ከዛሬ በኋላ ግን ኢንተርኔት ስንጠቀም ለኢንተርኔት ልናስከፍል ነው። አልገባችሁማ? ስልካችን ላይ ዳታ ሚሆን ዋይፋይ ስናበራ ከኛ ኢንተርኔት ሼር እየተጠቀመ ለኛ የሚከፍል ፕላትፎርም መጥቷል እያልኳችሁ ነው። ይሄ ፕላትፎርም እዚህ ጋር እንደምታዩት ከ190 ሀገራት ላይ እየሰራ ነው። እንደዛውም ደግሞ ከ12 ሚሊዮን በላይ ህዝብ ይህንን ፕላትፎርም ተጠቅሞ ወይ ደግሞ ከዚህ ፕላትፎርም ገቢ እያገኘ ነው ማለት ነው። እናንተም ዛሬ ይህንን ቪዲዮ ያያችሁ ያላችሁ ሰዎች ዛሬ መጀመሪያ ስትጀምሩ ማለት ነው ከዚህ ፕላትፎርም $3 ታገኛላችሁ። $3 ደግሞ ትንሽ እንዳይመስላችሁ። $3 ሲባዛ በ190 አባዙት እናንተ። ስለዚህ ሁላችሁም ይህንን ፕላትፎርም ተጠቅማችሁ እናንተ ሌላ ሶሻል ሚዲያ ላይ እየተጠቀማችሁ ወይ ደግሞ ሌላ ነገር እየተጠቀማችሁ እየሰራችሁ ይሁን ይህ ፕላትፎርም ግን ከእናንተ ዳታ ሼር እያደረገ ወይ ደግሞ እናንተ ዳታ ብቻ ስላበራችሁ ለእናንተ ፖይንት የሚሰበስብ ፕላትፎርም ነው። ስለዚህ ዛሬ ይህንን ፕላትፎርም ተጠቅመን እንዴት እንደምንሰራ እንዴት እንደምንጀምር ሙሉ አሰራሩን አሳያችኋለሁ። እስከ መጨረሻ ይህንን ቪዲዮ አይታችሁ እናንተም መጀመር ትችላላችሁ፣ ያልጀመራችሁ ሰዎች ማለት ነው። የጀመራችሁ ሰዎች ደግሞ ካላችሁ ይህንን ቪዲዮ ላይክ አድርጉ፣ ኮሜንት ላይም ደግሞ የፈለጋችሁትን ነገር ጻፉና ዩቲዩብ ላይ ግቡና የኔ ዩቲዩብ ላይ ሌሎች የኦንላይን ስራዎች ስለሚኖሩ እናንተ ያልጀመራችሁት ማለት ነው እነሱን መጀመር ትችላላችሁ። የዛሬ ስራ ለመጀመር ቴሌግራም ላይ ትሄዱና ዳኒ መልቲሚዲያ ብላችሁ ሰርች ታደርጋላችሁ። የኔ ቴሌግራም ላይ ይሄ ስራ ብቻ አይደለም ብዙ የኦንላይን ስራዎች አሉ። ያልጀመራችሁ ሰዎች እዚህ ላይ ቪዲዮ እስከሚሰራ ምናምን እዛ በጽሁፍ መልክ ስለማስቀምጥ ማለት ነው እዛ ቴሌግራም ላይ ጆይን ያላደረጋችሁ ሰዎች ጆይን አድርጉና ብዙ የኦንላይን ስራዎችን ታገኛላችሁ። እነሱን በጽሁፍ መልክም እንደዛውም ደግሞ ሌሎች ሾርት ቪዲዮ እዛ ላይ ሰርቼ ስለምለቅ እዛ ላይ ገብታችሁ ቼክ አድርጉላለሁ። ዳኒ መልቲሚዲያ ብላችሁ ሰርች ስታደርጉ እንደዚህ አይነት የዛሬ ስራ ለመጀመር ማለት ነው እንደዚህ አይነት ፖስተር አለ። ከሱ በታች ደግሞ ሊንክ ብዬ ያስቀመጥኩት የዌብሳይቱ ሊንክ አለ። እሱን ነክታችሁ ስራውን መጀመር ነው ማለት ነው። ስለዚህ ሊንኩን ካገኛችሁ በኋላ እንዴት እንደምትጀምሩ እንዴት አካውንት እንደምትከፍቱና እንዴት እንደምትሰሩ በስክሪን ሪከርድ ያዘጋጀሁት ቪዲዮ ስላለ እሱን ተከታተሉና ስራውን ጀምሩ፣ ስራውን ስሩ። ዌብሳይቱን እንደዚህ እንደነካችሁ ማለት ነው እዛ ጋር ቴሌግራም ላይ ያስቀመጥኩትን ዌብሳይት እንደነካችሁ እንደዚህ ከፍታል። እዚህ ጋር እንደምታዩት መጀመሪያ ላይ እንደዚህ አይነት ጽሁፎች ይኖራሉ። መጀመሪያ ላይ ከ5 እስከ $20 በወር ውስጥ በትንሹ በወር ውስጥ መስራት ትችላላችሁ ይላል። እዚህ ጋር እንደምታዩት ደግሞ ዊዝድሮ ለማድረግ $20 ሲደርሱ ዊዝድሮ ማድረግ ትችላላችሁ ወይ በፔፓል ወይ ደግሞ በሌሎች ክሪፕቶ ማለት ነው። ሶስተኛ ላይ ደግሞ እዚህ ጋር እንደምታዩት 12 ሚሊዮን ሰው በላይ ይህንን ፕላትፎርም እየተጠቀመ ነው። 190 ሀገራት ላይ እየሰራ ነው ወይ ደግሞ እየተጠቀሙ ነው ማለት ነው። ስለዚህ ይሄ ፕላትፎርም ብዙ ሰው እየተጠቀመ ያለ እኛ ግን አሁን ላይ እየሰራንበት የሌለን ፕላትፎርም ነው ማለት ነው። ስለዚህ ለመጀመር ምንድነው የምታደርጉት? አክሴፕት ኢንቫይት የሚል ትነካላችሁ። ይህንን አክሴፕት ኢንቫይት ብላችሁ ሲጀምሩ መጀመሪያ ላይ $3 ስለምታገኙ ማለት ነው። እሱን እንደነካችሁ እንደዚህ ይከፍታል ማለት ነው። እዚህ ጋር ማለት ነው እንዳትሳሳቱ እዚህ ጋር ይሄኛውን ኮድ ስክሪን ላይ አሳይቻለሁ። ይሄንን ኮድ ማለት ነው እሱን ከተጠቀማችሁ እዚህ ጋር $3 ነው የምታገኙ። እሱን ካልተጠቀማችሁ ግን አታገኙትም። ለዛ እሱን ተጠቀሙ። ከዛ እዚህ ጋር ምንድነው የምታደርጉት? እሱን ከተጠቀማችሁ በኋላ እዚህ ጋር ሊንኩ ከነካችሁ እንደዚህ ይከፍታል። ግን ካልመጣላችሁም እዚህ ጋር ባዶ ከሆነ ይህንን ኮድ መሙላት አለባችሁ ማለት ነው። ከዛ $3 ወይ ደግሞ 3000 ፖይንት ታገኛላችሁ ማለት ነው። እዚህ ጋር የራሳችሁን ኢሜል ነው የምታስገቡት እዚህ ጋር ማለት ነው። ኢሜላችሁን ታስገባላችሁ። ከዛ ክሬት ፓስወርድ የሚል ጋር ደግሞ ከ8 በላይ የሆነ ፓስወርድ ክሬት ታደርጋላችሁ ማለት ነው። ኢሜላችሁን ካስገባችሁ በኋላ ፓስወርዳችሁን ከ8 በላይ የሆነ ፓስወርድ ካስገባችሁ በኋላ ይሄንን እንዳትረሱ እሺ። በስልክ የምትጠቀሙት ገና አፑን ስለምታወርዱ ይሄንን እንዳትረሱ። ኢሜሉ ይጠቅማችኋል። ሌሎቹ ደግሞ ኢሜሉ እና ፓስወርዱን እንዳትረሱ። ምክንያቱም የተለያዩ ፒሲ ላይ ዴስክቶፕ ላይ እነሱ ላይ ሎጊን እያደረጋችሁ አሁን እነሱ ላይ በጣም ብዙ ስለሚቆጥርላችሁ ማለት ነው እነሱ ላይ ሎጊን ለማድረግ ስለሚሆን እና ፓስወርዳችሁ ደግሞ ለብዙ ጊዜ ስለሚጠቅማችሁ ፓስወርዳችሁን እንዳትረሱ። ኢሜላችሁን ያው አትረሱትን ብዬ አስባለሁ። ከዛ እሱን ካረጋችሁ በኋላ እነሱን ከሞላችሁ በኋላ ኮንቲኒው ዊዝ ኢሜል የሚል ትነካላችሁ። ከዛ እንደዚህ ይመጣል ማለት ነው። በስልክ የምትጠቀሙ እንደዚህ አፑን ዳውንሎድ አድርግ ይላል ማለት ነው። ኖርማል እንደዚህ ስልክ ግን ከሌላችሁ በስልክ የማትጠቀሙ ከሆነ ግን
እንደዛው በዌብሳይቱ ላይ መጠቀም ትችላላችሁ። ፒሲ ላይ ኮምፒውተር ላይ የምትጠቀሙ ሰዎች እዛው ላይ መጠቀም ትችላላችሁ። በስልክ የምትጠቀሙ ግን አፑን ታወርዳላችሁ ማለት ነው። ለዛም ዳውንሎድ ፎር አንድሮይድ የሚል ትነኩና አፑን ታወርዳላችሁ ማለት ነው። ከዛ በኋላ እዚህ ጋር ዳውንሎድ የሚል አለ። ዳውንሎድ ታረጋላችሁ። ወረዳችሁ ኢንስታል ካረጋችሁ በኋላ አንዳንዴ አፑን ካወረዳችሁ በኋላ ዳውንሎድ ስለሚሆን ማለት ነው ፋይል ውስጥ ገብታችሁ ነው። እሺ ፋይል ውስጥ ገብታችሁ እዛ ላይ አፑን ስትፈልጉ መጀመሪያ ላይ ሆን አጌን ብሎ ይመጣል። እሱ ነቅታችሁ ነው ኢንስታል የምታረጉት ማለት ነው። ኢንስታል ካረጋችሁ በኋላ አፑን ስትነኩ ኦፕን ስትሉ እንደዚህ አይነት ጽሁፍ ይመጣል ማለት ነው። ጽሁፉን እስከ መጨረሻ ካነበባችሁ በኋላ አግሪ ቱ ዘ ተርምስ ኦፍ ዩስ የሚል ትነካላችሁ ማለት ነው። የመጨረሻው ማለት ነው። ከዛ እዚህ ጋር ይሄኛውን ሃው አጌን ወርክስ የሚለውን ኖርማሊ እሱን ዝም ብላችሁ ነው የምታልፉት። ከዛ ስኪፕ ኢንትሮዳክሽን የሚል አለ። እሱን ትነካላችሁ። ከዛ እዚህ ጋር አሁን ምንድነው የምትነኩት ማለት ነው ሎጊን የሚለው ነው የምትነኩ። ምክንያቱም አፑን ቀደም ስላወረዳችሁ ሎጊን የሚል አለ። እሱን ትነካላችሁ ስለከፈታችሁ ማለት ነው አካውንት። ከዛ እዚህ ጋር ሎጊኑን ከነካችሁ በኋላ ኮንቲኒው ዊዝ ጎግል የሚል አለ። እሱን ትነካላችሁ። ኮንቲኒው ዊዝ ጎግል የሚለውን ከነካችሁ በኋላ ስልካችሁ ላይ ያለ ኢሜል ያመጣል ማለት ነው። እናንተ ቅድም የመረጣችሁ ወይ ደግሞ በከፈታችሁት ኢሜል ወይ ደግሞ አንድ ኢሜል ብቻ ከሆነ እሱን ትነካላችሁ። ከዛ አሁን ቅድም በከፈትኩት አካውንት ነካውት ማለት ነው። ከዛ ኮንቲኒው ብዬ አሁንም ኮንቲኒው አስ ዊኒንግ የሚል የኔ ሲም ነው ማለት ነው። የኔ የኢሜል ኖርማሊ ለእናንተ ለማሳየት ብዬ የከፈትኩት አካውንት ነው ማለት ነው። ከዛ እዚህ ጋር ስታርት ሴትአፕ የሚል አለ። እሱን ትነካላችሁ። ከዛ የስ ኤኔብል የሚለውን ትነካላችሁ እዚህ ጋር ማለት ነው። ከዛ እዚህ ጋር እንዳትሳሳቱ እሺ። ይሄኛውን እሱ አሁን እስከ 10 ጂቢ ብቻ ልጠቀም እያለ ነው። ምክንያቱም ያው ቅድም እንዳወራ ነው የእናንተ ኔትወርክ እናንተ ዋይፋይ የሚሆን ዳታ የሚሆን ስትከፍቱ እሱን ሼር በማድረግ ነው ለእናንተ የሚከፍለው ይሄ አፕ ማለት ነው። ስለዚህ ምን ላይ ማድረግ አለባችሁ ማለት ነው አንሊሚትድ ላይ ማድረግ አለባችሁ ይሄንን። ከዛ እሱን ካረጋችሁ በኋላ ሴት አፕ የሚል አለ። እሱን ትነካላችሁ። እስከ 10 ዲቫይስ መጠቀም ትችላላችሁ። ከዛ እንደነገርኳችሁ እዚህ ጋር አሁን 3000 ወይ ደግሞ $3 አገኛችሁ ማለት ነው። እዚህ ጋር እንደ $3 አገኛችሁ ማለት ነው። ስለዚህ አሁን ሆም ላይ ገብተን ምን እንደምንሰራ ደግሞ ላሳያችሁ። እዚህ ጋር ሆም ላይ ትገባላችሁ ማለት ነው። ከታች ሆም የሚል አለ። አሁን እዚህ ጋር ንቦቹ እየተንቀሳቀሱ ነው። ይሄ ማለት እየሰበሰቡ ነው፣ ፖይንቱን እየሰበሰቡ ነው ማለት ነው። እዚህ ጋር ሁሌ ማየት ያለባችሁ ነገር እዚህ ጋር ሼሪንግ የሚል ጋር የሆነ አረንጓዴ ምልክት ማብራት አለበት። እሱ ካልበራ እየሰራ አይደለም ወይ ደግሞ ቀይ ከሆነ እየሰራ አይደለም ማለት ነው። ስለዚህ እንደዛ ሲሆን ኔትወርካችሁን ወይ ደግሞ ዋይፋያችሁን ታጠፉና ይሄንን ከላይ ታጥፍታችሁ ማለት ነው ተመልሳችሁ ስትመጡ እንደዚህ ይበራል፣ ሼሪንግ ይላል ማለት ነው። እንደዛ እያረጋችሁ ነው። ፒሲ ላይም እንደዛ ታያላችሁ፣ አረንጓዴ በርቶ ታያላችሁ በላፕቶፕ ምናምን የሚጠቀሙ ሰዎች። ስለዚህ አሁን አካውንቱን ከከፈታችሁ በኋላ በሌላ ዲቫይስ ሎጊን እያረጋችሁ በሌላ ሰው ስልክ ሎጊን እያረጋችሁ መጠቀም ትችላላችሁ። እንደዛ ሲሆን ቶሎ ለመሰብሰብ ይሆናል ማለት ነው። ስለዚህ እኔ አሁን እዚህ ጋር 3000 ያለኝ አሁን ነው የከፈትኩት አካውንቱን። እዚህ ጋር አሁን ፔይአውት ለማድረግ 15% ኤጅ ያለው ማለት ነው። ከዛ እዚህ ጋር እንደምታዩት ደግሞ $20 ሲሆን ደግሞ ይሄኛው 20 ከ20 ሲሆን ዊዝድሮ አደርጋለሁ ማለት ነው። ስለዚህ ይሄ ነው ማለት ነው የመጀመሪያ ስራችሁ። ሁለተኛ ደግሞ ፖይንቱን የምትሰበስቡበት ሰውን ኢንቫይት በማድረግ ነው። እዚህ ጋር earn with more friends የሚል አለ። እሱን ስትነኩ ወደ ታች ስትሄዱ ማለት ነው እነዚህን ክሌም ታደርጋላችሁ። መጀመሪያ ላይ አሁን ክሌም አድርጉ። ይሄንን ራሱ ኖርማሊ ክሌም የሚል ይመጣል። መጀመሪያ ላይ ራሱ የሚሰጣችሁ ነገር ይኖራል ማለት ነው። ለዛ ግን ሰውን ኢንቫይት ታረጋላችሁ ማለት ነው። ሼር አድርግ የሚል ይመጣል እዚህ ጋር። ስለዚህ ሰዎችን ኢንቫይት በማድረግ ተጨማሪ ታገኛላችሁ ማለት ነው እዚህ ፕላትፎርም ላይ። ከዛ ወደዚህ ስትመጡ ማለት ነው ኢንቫይት ለማድረግ እዚህ ጋር የሼር ምልክት አለ ወይ ደግሞ ኮፒ ምልክት አለ ማለት ነው። ይሄንን ኮፒ አድርጋችሁ ለሰው ስትልኩ ያ ሰው ሲከፍት ለእናንተ ለዛ ሰው $3 ይሰጣል። ለእናንተ ደግሞ ፖይንቶቹን እየሰጠ ይሄዳል ማለት ነው። አንደኛ ያ ሰው ስራውን ሲሰራ ማለት ነው ያ ኢንቫይት ያደረጋችሁ ሰው ሲሰራ ከእሱ በፐርሰንት ይሰጣል፣ እሱ ገቢ ከማገኘው ማለት ነው። ሁለተኛ ደግሞ ያ ሰው 20 ደርሶ ዊዝድሮ ካረገ ለእናንተ ድጋሜ ይሰጣል ማለት ነው። ለምሳሌ ያ ሰው 20ውን ዊዝድሮ ካረገ ወይ ደግሞ $20 ዊዝድሮ ካረገ
ለእናንተ ደግሞ ስንት ይሰጣል ማለት ነው? ይሄ ፕላትፎርም ለእናንተ ደግሞ 5000 ይሰጣል ማለት ነው። ይሄ ትንሽ አይደለም፣ 5000 ፖይንት ይሰጣችኋል ማለት ነው። ስለዚህ ይሄንን ማወቅ አለባችሁ። በፒሲ በሌላ ነገር እያረጋችሁ ለሰዎች ሼር እያረጋችሁ 5000 ደግሞ ትንሽ አይደለም፣ $5 ነው። 5000 ማለት $5 መሆኑን እንዳትረሱ። ስለዚህ ሰውን ኢንቫይት ስታደርጉ ያ ሰውም መሰረት አለበት፣ ለዛ ሰው መናገር አለባችሁ። ሁለተኛ ደግሞ የእናንተን እዚህ ጋር ለምሳሌ ቀደም ያሳያችሁ ሌላ ነው። እዚህ ጋር ደግሞ የእናንተ የመጨረሻው ማለት ነው የመጨረሻ ከ.com ብሎ ስላሽ አለ። ከሱ ቀጥለው ያለ ኢንቫይት ያደረጋችሁ ሰው እሱም መጠቀም አለበት ማለት ነው። ሲከፍት መጀመሪያ ላይ ኮድ የምታስገቡበት ጋር እሱም ማስገባት አለበት። የእናንተ ሊንክ ከነካ ግን ራሱ ያስቀምጣል። ካላስቀመጠ ወይ ደግሞ ያ ሰው ዝም ብሎ አፑን ዳውንሎድ ካደረገ ደግሞ ይህንን ተጠቅሞ ከከፈተ ለእናንተም ለዛ ሰውም ይጠቅማል ማለት ነው። ይህንን እንዳትረሱት እና ይሄ ነው በዚህ ፕላትፎርም ላይ የሚሰራ። ከዛ በኢንቫይት ሰውን ኢንቫይት አድርጋችሁ ማለት ነው። እነዚህ አሁን 3 ሰው ከጋበዝኩኝ እዚህ ጋር 5000 ይሰጠኛል፣ 300 ይሰጠኛል፣ እዚህ ጋር 300 ይሰጠኛል። 7 ሰው ከጋበዝኩኝ ደግሞ 500 ይሰጠኛል። እዚህ ጋርም እንደምታዩ 3 ሰው ከጋበዝኩ እዚህ ጋርም ድጋሚ 500 ይሰጠኛል። ስለዚህ እንደዚህ አይነት ቦነሶችን ታገኛላችሁ ማለት ነው። ግን እናንተ ምን ማድረግ አለባችሁ? ሰውን ኢንቫይት አድርጉ። ሌላ ደግሞ የተለያዩ ፒሲ ሌላ ሰው ስልክ ላይ የማይሰራ ከሆነ ያ ሰው እዛ ላይም ሎጊን እያደረጋችሁ ያ ሰው ዝም ብሎ ኔትወርኩን ካበራ እዚህ ጋር አንዴ ብቻ ገብቶ ይወጣል። ከዛ ያ ሰው ዳታውን እስከሚያጠፋ ድረስ ለእናንተ ፖይንት ይሰበስባል ማለት ነው። ስለዚህ እንደዚህ እያደረጋችሁ ፒሲ ካገኛችሁ ደግሞ ወይ ደግሞ ኢንተርኔት ካፌ ምናምን እየሄዳችሁ ደግሞ በዴስክቶፕ ምናምን እያደረጋችሁ እየከፈታችሁም እዛም ኢንተርኔት ተጠቀማችሁ የእናንተም ደግሞ ይቆጥራል ማለት ነው። እዛ ደግሞ ስትሄዱ ዌብሳይቱን ስሙን ሰርች ታደርጉና የራሳችሁን ኢሜል ተጠቅማችሁ ሎጊን አድርጋችሁ መጠቀም ነው ማለት ነው። ይሄ በጣም ምርጥዬ አሪፍ አፕ ነው። የዛሬ ቪዲዮአችን ይሄንን ይመስላል። ቀጣይ ደግሞ በሌላ የኦንላይን ስራ እንገናኛለን። የዚህ ቪዲዮ ደግሞ ዊዝድሮ አደራረግም ቀጣይ እናያለን ማለት ነው። ስለዚህ ላይክ ያላረጋችሁ ቪዲዮ ከተመቻችሁ ላይክ አድርጉ። ምክንያቱም የእናንተ ላይክ በጣም ያበረታታኛል። እንደዛውም ደግሞ የኔ ቪዲዮም ብዙ ሰው ጋር እንዲደርስ ያደርጋል ማለት ነው። ስለዚህ ላይክ አድርጉ። እንደዛውም ደግሞ ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። እዚህ ኮሜንት ላይ በቮይስ መልሳለሁ ጥያቄያችሁ ማለት ነው። እንደዛውም ደግሞ ቴሌግራም ቻናላችንን ጆይን ያላረጋችሁ ጆይን አድርጉ። ምክንያቱም እዛ ላይ ብዙ የኦንላይን ስራዎች አሉ። እዛ ላይ የሚለቀው በጽሁፍ ብቻ እየለቀኩኝ ያለሁት። እንደዛውም ደግሞ ዩቲዩብ የማይፈቅድልኝ ቪዲዮዎች እዛ ላይ እለቃለሁ ማለት ነው። ስለዚህ ጆይን አድርጉ። ከኛ ጋር ብዙ የኦንላይን ስራዎችን መስራት ትችላላችሁ። አመሰግናለሁ።